የመንጃ ፍቃድ ፈተና ላይ ብዙ ተማሪዎች የወደቁበት ሲታይ ቀላል ነገር ግን በተግባር ከባድ የሆነውን 8 ቁጥር አሰራር በቀላሉ እንዴት መስራት እንደምትችሉ ላሳያችሁ። ከመጀመራችን በፊት እየተበራከተ የመጣውን የመኪና ስርቆት ለመከላከል የመኪናችሁን ሞተር ለማስነሳት ሲሞከር በስልካችሁ የሚያሳውቃችሁና የመኪናችሁን ሞተር በስልካችሁ ማጥፋት የሚያስችላችሁን ወሳኝ ቴክኖሎጂ ድርጅታችን ዋልታ ጂፒኤስ አስመጥተን እየገጠምን እንገኛለን። በመጀመሪያ በእንጨቶቹ መሃል ቀጥ ብሎ ወደፊት መሄድ፣ በመቀጠል አፍንጫው ወጣ ሲል ወደ ቀኝ አንድ ዙር ማዞር፣ ከዚያ ከፊት ለፊታችን የሚገኘው እንጨት ጋር ስንደርስ ሳንነካው ወደ ግራ ማዞር። በዚህ መልኩ ከመለስን በኋላ መሪውን ቀጥ አድርጎ መግባት። ወደ ኋላ ስንመለስ ደግሞ በመጀመሪያ መሪውን ቀጥ ማድረግ፣ በመቀጠል የመጨረሻው እንጨት ጋር ስንደርስ ወደ ግራችን አንድ ዙር ማዞር። ከዚያ በግራ ስፖኪዮ የመጀመሪያው አንድ እንጨት ብቻ እስኪታየን እንሄዳለን። ልክ እሱ ብቻ ሲሆን መሪ ቀጥ አድርገን ትንሽ እንጠጋለን። ከዚያም ወደ ቀኝ አንድ ዙር እንመልሰዋለን። ሙሉ ለሙሉ እንጨቶቹን ስታዩ ማቆም፣ በመጨረሻ መሪውን ቀጥ አድርጎ ወደ ኋላ መግባት። እንደዚህ አይነት የመንጃ ፍቃድ መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ። እንዲሁም በቀጣይ ቪዲዮ እንድንሰራ የምትፈልጉትን ሐሳብ ኮሜንት ላይ አስቀምጡልን።